በእኛ ትውልድ ጊዜ ነው የታጣው። አተነውም ደግሞ ለምደነው ነበር። ለዛ ነው የዛሬ 2 ዓመት ጠቅላይ ሚኒስትር አብይ መጥተው ስለዚህ ጉዳይ ሲያነሱ እንግዳ አይሆንብን። የባህር በርን የሚያክል ነገር በሁለት የበረሃ ጓደኛ ማቾች መካከል በሽግግር መንግስት ስምምነት እንደ አንዳች ራፊ ጨርቅ ተትቶ ለኢትዮጵያ የሚከራከር አካል በሌለበት ሁኔታ ያንን አይነት አሻጠር በተሰራበት ይዘት በባህር በር ማጣታችን የሚያንገበግብ ነገር ሆኖ ሳለ ሙሉ በሙሉ ተረስቶ አንድ መሪ ሲያነሳው እስከ ማስደንገጥ ደረጃ ድረስ ደርሶ ነበር 30 ዓመት የተረሳ ንብረት። አሁን ደግሞ ከመነሳት አልፎ ውስጣችን ያለ የምንብሰለሰልበት የምናስበው የምናወጣ የምናወርደው እንዴት ይምጣ የምንለው ከመሆን አልፎ ዓለም አቀፉ ማህበረሰብ እውነት አላችሁ፣ የእናንተ ጥያቄ ትክክል ነው፣ ይሄ ትልቅ የታሪክ ጥፋት ነው፣ መታደል ነው በዚህ ጊዜ መኖር፣ ካበላሹትም ባይፈጠሩ የሚያስመርጥ አይነት ነው። በዚህ ጊዜ ኢትዮጵያ ላይ ባንዳ ሆኖ በዚህ ጊዜ የሀገርን ጥቅም ትቶ ከሌላ አካል ጋር ቆሞ መገኘት ለትውልድ የሚያልፍ ውርደት ነውና ከሰሩበት ትልቅ ጊዜ ላይ ነው የተፈጠረው።